ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 22 2018 ዓመተ ምህረት ላይ እንገኛለን። በተለያዩ የሀገራችን አካባቢዎች ያለውን የ24 ሰዓት ዋና ዋና ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ የአማራ ክልል አካባቢዎች ከሚገኙ ኬስ ወረዳዎች ወይም ደግሞ የሰኔ ዘመቻ ሲደረግባቸው ከነበሩ አካባቢዎች መከላከያ ሰራዊቱ ለቆ መውጣቱን የሚገልጹ መረጃዎች አሉ። ይህንን ተከትሎ ፋኖ በርካታ አካባቢዎችን መልሶ እየተቆጣጠረ ሲሆን የብልጽግና አካባቢው የአስተዳደር መዋቅር አባላትም ከተሞችን ለቀው እየወጡ ነው። ከመከላከያ ጋር አብረው ወደ ዋና ዋና ካምፖችና ወደ አውራ ጎዳናዎች መውጣታቸውን መረጃዎች ገልጸዋል። ከዚህ ጋር በተያያዘ በተለይ በሰሜን ወሎ ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። በሰሜን ወሎ በራያ በአፋርና በዋግምራ ግንባር ያለው ከህወሓት ጋር በተያያዘ አካባቢው ከፍተኛ ወታደራዊ እንቅስቃሴዎች የሚደረጉበት ቀጠና ነው። ከዚህ ጋር በተያያዘ የያስኳቸውን አዳዲስ መረጃዎች ወደ እናንተ አደርሳለሁ። በራያ ቆቦና አካባቢው እንደዚሁ ትላንትና ማለዳ ጀምሮ እስከ አመሻሹ የቀጠለውን ውጊያ በተመለከተ በራያ ቆቦ ወረዳ መንጀሎ፣ አራዶም፣ ሮቢት አካባቢ የተካሄደው ውጊያ ተከትሎ ወደ አካባቢው ተጨማሪ እግረኛ ከወልዲያና ከቆቦ ከሆርማት መንቀሳቀሱን የገለጹት የመረጃ ምንጮች የከባድ መሳሪያ ድብደባ አመሻሹን ቀጥሎ እንደነበር ገልጸዋል። ትናንትና ጠዋትና ከሰዓት በኋላ በነበሩት ውጊያዎች የደረሰው ጉዳት ግን በውልና በዝርዝር አልታወቀም ተብሏል። ወደ ላሊበላ የሚወስደን መረጃ አስከትላለሁ። የላሊበላ ከተማ ከንቲባ አቶ መሳይ ወዳጀነህ ታስረው ወደ አዲስ አበባ መወሰዳቸው ታውቋል። የቅዱስ ላሊበላ ከተማ ከንቲባ አቶ መሳይ ወዳጀነህ ባለፈው ሳምንት በመከላከያ ኮማንድ በቁጥጥር ስር ከዋሉ በኋላ በትናንትናው ዕለት በመከላከያ ጥበቃ ወደ አዲስ አበባ ታስረው መወሰዳቸውን ከአካባቢ የወጡ መረጃዎች ገልጸዋል። በአቶ መሳይ ወዳጀነህ ባለፈው ሳምንት በመከላከያ ሰራዊት በቁጥጥር ስር የዋሉት እና በከፍተኛ ጥበቃ ወደ አዲስ አበባ እንዲዛወሩ የተደረጉት የፋኖ ደጋፊ ነህ በሚልና ከፋኖ ጋር ግንኙነት አለህ በሚል ተወንጅለው እንደነበር የሚገልጹ የመረጃ ምንጮች ቢኖሩም በሌላ በኩል ደግሞ የዚህ እስር ዋና ዓላማ በአማራ ክልል ስምሪት ላይ የሚገኙ ወታደራዊ አዛዦች የከተማ የህዝብ መሬትን እየበዘበዙ ከሚገኙበት ጉዳይ ጋር የተያያዘና ለወታደራዊ አዛዦቹ መሬት አልሰጥም በማለቱ እንደሆነም የሚገልጹ አሉ። ይህ ጉዳይ እንግዲህ ወደፊት የሚጣራ ቢሆንም በአማራ ክልል በተለያዩ ከተሞች ትልልቆቹን ከተሞች ጎንደር፣ ባህር ዳር፣ ደሴን ጨምሮ በተለያዩ ከተሞች የወታደራዊ አዛዦች መሬት እየተቀበሉ ከአካባቢ የብልጽግና ባለስልጣናት መሬት ይሸጣሉ። ወታደራዊ አዛዦች ከአንድ ብቻ ሳይሆን በተለያዩ ከተሞች ይህንን ያደርጋሉ። በአማራ ክልል ያለውን ጦርነት ከመሬት፣ ከመንግስት በጀት፣ ከጦር መሳሪያ ዝውውር፣ ከሰዎች እገታና ተያያዥ ጉዳዮች ጋር ከፍተኛ የሆነ የገንዘብ ምንጭ አድርገውታል። እንደ አንዳንድ መረጃ ምንጮች ከሆነ በአማራ ክልል ወታደራዊ ስምሪት እየመሩ ያሉ ወታደራዊ አዛዦች በአዲስ አበባ ትልልቅ ህንፃዎችን እየገነቡ ነው። ቅንጡ መኖሪያ አፓርትመንትና ቪላዎችን እየገነቡ እንደሆነ የሚገልጹ መረጃዎች አሉ። እንግዲህ ጦርነቱ ለወታደራዊ አዛዦቹ ከፍተኛ የሆነ የገቢ ምንጭ መሆኑም ይታወቃል። በተለያየ መንገድ በተደጋጋሚ ሲገለጹ በቆዩት ጉዳዮች በከተሞች የሚደረጉ አፈናዎችና ዝርፊያዎች እንዲሁም ደግሞ ከዚህ ጋር በተያያዘ ባለሀብቶችን በማስፈራራት ከፍተኛ ገንዘብ የሚቀበሉ እንዳሉ ታውቋል። ባለፈው በወጣ መረጃ አንድ ባለሀብት 53 ሚሊዮን ብር ተጠይቆ ከዚህ ውስጥ ግማሹን ከፍሎ ከሀገር መውጣቱን የሚገልጹ መረጃዎችና ቤተሰቦቹ ለደህንነቱ ሲል ያልገለጹት ይህንን ያደረገው ወታደራዊ የግንባር አዛዥ እንደሆነ ገልጸዋል። ይህ እንግዲህ የጦርነቱ አንዱ ገጽታ ነው። ወደ ጎጃም እንመለሳለን። በምዕራብ ጎጃም ዞን ቡሬ ከተማ አቅራቢያ ዛሬ ማልዳ በተፈጸመ የፋኖ ጥቃት የሚሊሻ አስተባባሪና የሚሊሻ አባላት ጉዳት ደርሶባቸዋል። በዛሬው ዕለት ማለዳ ቡሬ ከተማ መውጫ አካባቢዎች በተፈጸሙ ጥቃቶች ነው ይሄ ጉዳት የደረሰው። በጥቃቱ አንድ የሚሊሻ አስተባባሪ የህይወቱ ያለፈ ሲሆን ከ15 በላይ የሚሊሻ አባላት እንደዚሁ ጉዳት ደርሶባቸዋል። በቆሰሉ የሚሊሻ አባላት ወደ ሕክምና መወሰዳቸውን የገለጹት የመረጃ ምንጮች ይህንን ተከትሎ በአካባቢው የነፍስ ወከፍ መሳሪያ ተተኳሽ እንዲሁም ደግሞ ሚሊሻዎች ታጥቀዋቸው የነበሩ መሳሪያዎች ወደ ፋኖ መግባታቸውን የወጡ መረጃዎች ጠቁመዋል። ዛሬም በአካባቢው እንደዚሁ ግዳጆች መኖራቸውን የመረጃ ምንጮች አክለው ገልጸዋል። በትግራይ ከፍተኛ የሆነ የጥሬ ገንዘብ እጥረት መኖሩን የሚገልጹ መረጃዎች ወጥተዋል። ከቀደመው ጦርነትና ተያያዥ ምክንያቶች የባንክና የፋይናንስ እንቅስቃሴ በትግራይ ፈጽሞ መዳከሙን ተከትሎ በትግራይ ክልል ከተሞች ከፍተኛ የሆነ የጥሬ ገንዘብ ወይም ደግሞ ካሽ እጥረት መኖሩን መረጃዎች ገልጸዋል። ይሄ ጉዳይ በአማራ ክልል ገጠራማ አካባቢዎች ተመሳሳይ ችግር ቢኖርም በትግራይ ያለው ግን የከፋ እንደሆነ የገለጹት የመረጃ ምንጮች ህወሓት ከዲያስፖራ ደጋፊዎቹ ያገኘው ከፍተኛ መጠን ያለው ገንዘብ ለጦርነትና ሎጂስቲክ ወታደራዊ አገልግሎት እንዲውል በሚል በኤርትራ መገበያያ ገንዘብ ናቅፋና በሱዳን ፓውንድ እንዲሁም ደግሞ በአሜሪካ የመገበያያ ገንዘብ ዶላር እንዲቀየር ማድረጉን የገለጹት የመረጃ ምንጮች ሆኖም ግን ህዝቡ ከፍተኛ ችግር ላይ ነው ተብሏል።
ጥሬ የገንዘብ እጥረቱን ተከትሎ በኤርትራና በኢትዮጵያ የትግራይ አዋሳኝ አካባቢዎች በናቅፋ ትንንሽ ግብይቶች እየተደረጉ መሆናቸውን የወጡ መረጃዎች ያሳያሉ። በሌላው ትግራይ አካባቢ ከወጡ መረጃዎች መካከል ባለፈው ሰኔ ወር ፈተና መውሰድ ያልቻሉ የትግራይ አካባቢ የ12ኛ ክፍል ተማሪዎች ወደ መቀሌ ዩኒቨርሲቲ እየገቡ እንደሆነ መረጃዎች ጠቁመዋል። ተማሪዎቹ ዛሬና ነገ አቀባበል ከተደረገላቸው በኋላ በሚቀጥሉት ቀናት ጀምሮ ፈተና ይወስዳሉ ነው የተባለው። ይህ ጉዳይ ቀደም ሲል ህወሓት የራሱን አገር አቀፍ ፈተና የራሱን ክልል አቀፍ ፈተና በማውጣት ተማሪዎችን ሊፈትን እንደነበር